የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ ሰጡ። በዓለም ላይ ግጭቶችን በማስቆም ሰላምና መግባባት እንዲሰፍን ባደረግኳቸው ጥረቶች የኖቤል ሰላም ሽልማት ለኔ ይገባኛል በማለት ሲናገሩ የነበሩትና የተለያዩ ሀገራት መሪዎችም የዘንድሮው ሽልማት ለሳቸው ይገባቸዋል ያሉላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም አሸናፊ ሳይሆኑ ቀሩ። የእስራኤል ጠቅላይ ሚኒስትርን ጨምሮ ሌሎች የተለያዩ ሀገራት መሪዎች ኖቤል ሽልማቱ ለሳቸው ይገባል በማለት ድምጻቸውን ያሰሙ ሲሆን የ2025 የኖቤል የሰላም ሽልማት ለቬንዙዌላዊቷ የተቃዋሚ መሪ ማሪያ ኮሪና ማቹዳ ተበርክቷል። ማቹዳ በቬንዙዌላ ለዲሞክራሲና ለሰብአዊ መብት መከበር አድርገውታል በተባለ ያልተቋረጠ ትግል ነው ተሸላሚ የሆኑትም። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ውድቅ አደረገችም። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸብ አጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በላከው የደብዳቤ አስመራ ጽንፈኛ አካል የህወሓት አንጃ ጋር ኢትዮጵያ ለመዋጋት እየተዘጋጁ ነው ሲሉ ከሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስቱ ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልልም ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቀሳሉ፣ ይመራሉም ሲሉ ይወቅሳሉ። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በጎርጎሮሳውያን 2018 የሰላም ስምምነት የተፈራረሙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም የትግራዩ ጦርነት ሲያበቃ ግን ከኤርትራ ጋር ተቃቅረዋል። እዚያ ጊዜ ጀምሮ ኢትዮጵያ የባህር በር እንድታገኝ ያላቸውን ፍላጎት በተደጋጋሚ ሲገልጹ ቆይተዋል። አቶ የማነ የኢትዮጵያ ባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ ነጻነትና ሉዓላዊነት ለመጋፋት መማሴር ከሰዋል።